ከነዚህ የአንጀት ህመም ምልክቶች አንዱን ካየ ወይም አንዱን ካየሽ ቀላል ህመም ላይሆን ስለሚችል ወደ ጤና ተቋም መሄድ ያስፈልጋል። የመጀመሪያው ደም ከሰገራ ጋር ከተቀላቀለ ወይም ደም ከታች ከወጣ ነው። ብዙ ጊዜ ብዙ ሰው ደም ከሰገራ ጋር ሲቀላቀል ወይም ከታች ሲወጣ የፊንጢጣ ኪንታሮት ብሎ ያስባል። እውነት ነው፣ ብዙ ጊዜም ሊሆን ይችላል። ነገር ግን ይህም ብቻ ደግሞ ላይሆን ይችላል። ለምሳሌ እንደ አልሰሬቲቭ ኮላይተስ የአንጀት ቁስለት ህመም ሊሆን ይችላል። ከዛም በተጨማሪ የባክቴሪያ ኢንፌክሽን እንዲሁም እጢዎች፣ ሞኝ እጢዎች እንደ ፖሊፕ አይነት ሊሆንም ይችላል። አልፎ አልፎ ደግሞ የካንሰር እጢዎችም ይህንን ምልክት ሊያመጡ ይችላሉ። በተለይ ደግሞ ለካንሰር አጋላጭ ተጨማሪ ምክንያቶች ካሏችሁ እንደ ማጨስ ወይም አልኮል የሚጠጣ ሰው ላይ ወይም ከልክ ያለፈ ውፍረት ያለበት ሰው ላይ ይህ ምልክት ከታየ ካንሰርም ሊሆን ስለሚችል በአፋጣኝ ወደ ጤና ተቋም ሄዶ ሐኪምን ማማከር ያስፈልጋል። ብዙ ጊዜ ደም የቀላቀለ ሰገራ የሚባለው ቀይ ወይም ፍሬሽ የሆነ ደም ከሰገራ ጋር ተቀላቅሎ ሲወጣ ነው። ነገር ግን አንዳንድ ጊዜ መድማት የሚከሰተው ጨጓራችን አካባቢ ከሆነ ከታች ሲወጣ ሰገራችን ጋር ተቀላቅሎ ሰገራችንን የማጥቆር ባህሪ ይኖረዋል። ስለዚህ ማንኛውም ፍሬሽ ወይም ቀይ ደም ከሰገራ ጋር ከወጣ ወይም ጥቁር ሰገራ ከታች ከወጣ ወደ ጤና ተቋም በመሄድ ሐኪምን ማማከር ያስፈልጋል። ሁለተኛው ያለ እቅድ ክብደት መቀነስ ነው። ከ5 እስከ 10 በመቶ የሚሆነውን የሰውነታችሁን ክብደት መጠን በ6 ወር ውስጥ ምንም አይነት የአመጋገብ ለውጥ እንዲሁም ምንም አይነት እንቅስቃሴ ሳታደርጉ መቀነስ ከተከሰተ ይህ ቀላል ያልሆነ የህመም ምልክት ሊሆን ስለሚችል ወደ ጤና ተቋም ሄዶ ምርመራና ሕክምና ማግኘት ያስፈልጋል። ለምሳሌ እንደ ማልአብዞርፕሽን ወይም በተለያዩ ምክንያቶች የምግብ ንጥረ ነገሮች ከአንጀታችን ወደ ደም ስራችን ላይገባ ይችላል። ወይም የጉበት ህመም ሊሆን ይችላል። አንዳንድ ምግቦች የሚፈጩት ጉበት በሚያመርታቸው ኬሚካሎች አማካኝነት ነው። ስለዚህ ጉበት ላይ ህመም ከተከሰተ ይህ ኬሚካል አይኖርም። ይህ ምግብም ወደ ደም ስራችን መግባት አይችልም። ይህም ከታች እንዲወጣ ያደርጋል። ክብደት መቀነስም ያስከትላል። ሌላኛው የቆሽት ህመም ነው። አብዛኛው ምግብ የሚፈጨው ከቆሽት በሚመረቱ ኢንዛይሞች አማካኝነት ነው። ስለዚህ ቆሽት ላይ ህመም ከተከሰተ እኚህ ምግቦች ወደ ደም ስራችን በቀላሉ አይገቡም። ይህም የክብደት መጠንን መቀነስ ያስከትላል። ስለዚህ ያለ እቅድ ክብደት መቀነስ አንዱ አደገኛ የአንጀት ህመም ምልክት ነው። ሌላኛው የአንጀት ባህሪ መለወጥ ነው ወይ ያለ ወትሮ የሆድ ድርቀት ለረጅም ጊዜ ማስከተል። ሌላኛው የአንጀት ባህሪ መለወጥ ነው። ያለ ወትሮ የሆድ ድርቀት ወይም ማስቀመጥ ለሳምንታት ወይም ለወራት የሚከሰት ከሆነ ይህም አደገኛ የአንጀት ህመም ምልክት ነው። የሆድ ድርቀትን ለማስተካከል አመጋገብ ተስተካክሎ ውሃን በደንብ ጠጥታችሁ እንዲሁም የተለያዩ አይነት እንቅስቃሴዎችን ማድረጋችሁ የሆድ ድርቀቱ ካልተስተካከለ ወደ ጤና ተቋም ሄዶ ምክንያቱም ማወቅ ያስፈልጋል። በተለይ ደግሞ እድሜያችሁ ከ40 ዓመት በላይ ለሆነ ሰው ይህ ያለ ወትሮ የሆድ ድርቀት ለረጅም ጊዜ ወይም ማስቀመጥ ለረጅም ጊዜ ለወራት ወይም ለሳምንታት የሚከሰት ከሆነ አልፎ አልፎም ይህ ምልክት የሚከሰት ቢሆን ወደ ጤና ተቋም ሄዶ ሙሉ ምርመራ ማድረግ ያስፈልጋል። አራተኛው ያልተቋረጠ የደረት ማቃጠል ነው። የደረት ማቃጠል አልፎ አልፎ በተለያዩ ምክንያቶች ሊከሰት ይችላል። እሱም ኖርማል ሊሆን ይችላል። ነገር ግን በሳምንት ከ3 ወይም ከ4 ጊዜ በላይ የደረት ማቃጠል ህመም የሚከሰት ከሆነ ህመም ሊሆን ስለሚችል ወደ ጤና ተቋም ሄዶ ሙሉ ምርመራ ማድረግ ያስፈልጋል። አንዳንድ ጊዜ የጨጓራ ባክቴሪያ ኢንፌክሽን፣ የጨጓራ ቁስለት እንዲሁም የጨጓራ መቆጣት ይህን ህመም ምልክት ሊያመጣ ይችላል። ለረጅም ጊዜ የሚቆይ የደረት ማቃጠል የምግብ ቧንቧ ላይ በቋሚነት ጉዳት በማምጣት የመዋጥ ችግር ሊያስከትል ይችላል። እሱም ብቻ ሳይሆን በመዋጥ ወቅት ህመምም ሊያመጣ ይችላል። ስለዚህ እኚህ ምልክቶች ከመከሰታቸው በፊት ማንኛውም የደረት ማቃጠል ከተከሰተ ወደ ጤና ተቋም ሄዶ ሙሉ ምርመራ ማድረግ ያስፈልጋል። አምስተኛው ለረጅም ጊዜ የሚቆይ የሆድ መንፋት ወይም ክሮኒክ ብሎቲንግ ነው። ለወራት ወይም ለሳምንታት የሚቆይ የሆድ መንፋት ብዙ ጊዜ ኳሊቲ ኦፍ ላይፍን አፌክት ያደርጋል ወይም በየቀኑ የሚሰሩት ስራ ላይ የጎንዮሽ ጉዳት ይኖረዋል። ነገር ግን ይህ መታከም የሚችል ስለሆነ እንደዚህ አይነት ምልክቶች ካሉባቸው ወደ ጤና ተቋም ሄዶ ምርመራ ማድረግ ያስፈልጋል። አንዳንድ ጊዜ ምክንያቱ የባክቴሪያ ኢንፌክሽን ሊሆን ይችላል። አንዳንድ ጊዜ ደግሞ የተለያዩ ኢንዛይሞች እጥረትም ሊሆን ይችላል። ለምሳሌ እንደ ላክቶስ ኢንቶለራንስ ህመም አይነት ሊሆንም ይችላል። አንዳንድ ጊዜ ደግሞ አለርጂኮች ሊሆኑ ይችላሉ። አንጀታችን ውስጥ አለርጂክ ከተከሰተ በተለያዩ የምግብ አይነቶች አማካኝነት ይህ የሆድ መንፋት ሊመጣ ይችላል። ስለዚህ ማንኛውም የሆድ መንፋት ለሳምንታት ወይም ለወራት ከቆየ ጤና ተቋም ሄዶ ሕክምና ማግኘት ያስፈልጋል። ሌላኛው የሆድ ህመም ነው። ለሳምንታት ወይም ለወራት የሚቆይ የሆድ ህመም እየመጣ መሄድ አይነት ቢሆንም ችላ ሊባል አይገባም።
ስለዚህ ወደ ጤና ተቋም ሄዶ ምንነቱን ምክንያቱን ማወቅ ያስፈልጋል። ሌላኛው የአይን ቢጫ መሆን ነው። ብዙ ጊዜ የአይን ቢጫ መሆን ከጉበትና ከሐሞት መስመር ጋር የሚገናኝ ህመም ምልክት ነው። ስለዚህ የአይን ቢጫ መሆን ወይም ቆዳችሁ ማንኛውም የቆዳችሁ ላይ ቢጫ የመሆን ባህሪ ከተጠራጠራችሁ ወይም ካስተዋላችሁ ወደ ጤና ተቋም ሄዶ ምክንያቱን ለማወቅ ምርመራና ሕክምና ማድረግ ያስፈልጋል። ስለዚህ ደም ከሰገራ ከተቀላቀለ፣ ያለ ቅድ ክብደት መቀነስ ከታዘባችሁ፣ ወይም የአንጀት ባህሪ መለወጥ ካለ፣ ያልተቋረጠ የደረት ማቃጠል፣ ለረጅም ጊዜ የሚቆይ የሆድ መንፋት ወይም ክሮኒክ ብሎቲንግ፣ እንዲሁም ለረጅም ጊዜ የሚቆይ የሆድ ህመም፣ እንዲሁም የአይን ቢጫ መሆን ወይም የቆዳ ቢጫ መሆን ከታዘባችሁ ወደ ጤና ተቋም ሄዶ ሐኪም ማማከር ወይም ሙሉ ምርመራ ማድረግ ያስፈልጋል። ቪዲዮን ከወደዳችሁ ላይክ አድርጉ፣ ቻናላችንን ሰብስክራይብ ያድርጉ። መልካም ጊዜ